ዛሬ 26 ዓመት ሞልቶኛል። ያለፈው አንድ ዓመት ለኔና በዙሪያ ያሉ ሰዎች እጅግ በጣም በፍጥነት ያደግንበት ዓመት ነበረ። ከአዳማ ወደ አዲስ አበባ ሙቭ አድርጌ G+4 ህንጻ ተከራይቼ 2 ካምፓኒዎችን ቢልድ አድርገን ከ30 በላይ ሰራተኞችን አንድ ቦታ አንጥተን እንኳን ደህና መጣህ ኔ እንኳን ደህና ቆየ። ከዛ በተጨማሪ ከኮሚኒቲ ጋር ከ60 በላይ ላይፍ ሴሽኖች ከ1000 በላይ ሰዎችን ሜንቶር አድርገን አስተምረን አስመርቀናል። ምንድነው የሚባለው? ሮም በአንድ ምሽት አልተገነባም ነው የሚባለው። ሮም እንኳን ባልሆን ግን አይ ቲንክ የሆነ ብሪክ ባይ ብሪክ አይነት ሙቭመንት ይመስለኛል። እኔ ማለት የሆነ በጣም እርጀንት አንገብጋቢ ጉዳይ ነበረብኝ which is ገንዘብ መስራት በጣም ክሪቲካል ነበረች። እሷን በቃ ከቤተሰብ ገንዘብ መቀበል የለብኝም። እሷን ለመስራት ስል የሆነች ነገር መስራት ይችላል። ወል እንደሰማችሁት ነው ቢዝነሶች እንዲከስሩ ከሚያደርጓቸው ሰዎች መካከል እነዚህ ሪሴፕሽን ላይ ከስተመር ሰፖርት ላይ የሚያስቀምጧቸው ሰዎች ናቸው። ከዛ ስራው አንድ ነገር ሲያስተምረኝ ሰላይ ስደርብ ከዛ ኦኬ አሁን ስራ እየሰራው ነው። ስራ እንዳልሰራ ደግሞ እዚህ ጋር የሆነ የያዘኝ ደግሞ መጥፎ ሀቢት አለ። ኦኬ ደግሞ ይሄኛው ደግሞ እስኪ ፊክስ ላድርገው። እያንዳንዷ ብሪክ ባይ ብሪክ የተሰራሽ ነገር ነች። የኔ እውነት የኔ ትራንስፎርሜሽን ብዬ የማስበው ምናልባት የአንድ ዓመት ሊሆን ይችላል። የሆነ በአንድ ዓመት ጊዜ ውስጥ ነው ብዙ ነገሮች ግልጽት ያሉት። ግን ሲነበብ የሚያምር ሲደመጥ የሚያስደስት የሆነ ጊዜ ራሴን መቀየር አለብኝ ብዬ ኮሚትድ ሆኜ ምናምን ያደረኩት ጊዜ የለም። እያንዳንዷ ብሪክ ባይ ብሪክ ነች። እችል አድርጋት ቀጣይ ስቴፕ እኔ የዛ ማይ ነኝ ባይ በጣም ፕራክቲሽናል ነኝ ምናምን ብዬ የማስብበት ምክንያት ሁሉም ሰው ቪዥን ኖሮት ነው ከዚህ በኋላ ራሴን በአንድ ዓመት ውስጥ መቀየር አለብኝ ምናምን ብሎ ይቀየራል ብዬ ጄኖሊ አላምንም። ገንዘቡ ቶሎ ላይ መጣ ይችላል። እሱን እንዴት ነው ማኔጅ የምታደርገው የነበረው? ለመቀየር ብለህ ሳይሆን ለመስራት ብለህ መስራት። ኦኬ ይሄ ነገር በደንብ በተላለ ለመቀየር ብለህ ሳይሆን ወይም ገንዘብ ሜክ ለማድረግ ብለህ ሳይሆን ስራውን ለመስራት ስትል መስራት ምን ማለት ነው? ይሄ አውትካም ኦሪየንትድ የምትሆን ከሆነ ሞስት ፕሮባብሊ አውትካሙ ጋር አትደርስም። ኢትስ አ ፓራዶክስ በነገር ላይ ለአውትካሙ ሹት ስታደርግ አውትካሙን አታገኘውም። ለፕሮሰሱ ብለህ ሹት ስታደርግ ግን አውትካሙን ታገኘዋለህ ነው። ለምሳሌ እርምጃ መራመድ ወክ ማድረግ የሚወድን አንድ ሰውና ወክ ማድረግ የማይወድ ግን ደግሞ ሁለቱን ጎን ለጎን አስቀምጠህ የሆነ መጨረሻ ላይ እዚህ ቦታ ላይ ከደረሳችሁ ሪዋርድ ታገኛላችሁ ብትል ረጅም ሰዓት ወክ የሚያደርገው ማን ነው? ወክ ማድረግ የሚወደው ሰውዬ ነው። ወክ ማድረግ የሚወደው ሰውዬ ነው ረጅም ጊዜ ሊጓዝ የሚችለው። ምክንያቱም ያኛው ከዛሬ ነገር ሪዋርዷን እየጠበቀ ነው የሚሄደው። አንድ ሪሰርች ልንገር በዚህ ላይ የሰሩትን ማለት ነው። ህፃናት አሉ መሳል የሚወዱ ህፃናት አመጧቸው። ሰው ልጆቹ በተፈጥሮ አይደለም በቃ ትምህርት ቤት ውስጥ ይስላሉ፣ ስዕል መሳል ይወዳሉ። ሰው ለሪሰርች ብሎ አመጧቸውና ከዚህ በኋላ አንዳንድ ስዕል በየቀኑ ስትስሉ ሽልማት እንሰጣቸዋለን ካንዲ እንሰጣቸዋለን አሏቸው። እሺ ብሎ ልጆቹ ኦሬዲ የሚያደርጉት ነገር ነው። ደስ እያላቸው መሳል ጀመሩ ምናምን። የሆነ ሰዓት ላይ ሪሰርቸሮቹ ካንዲ መስጠት አቆሙ። ልጆቹን መሳል አቆሙ። ልክ እንደ ደሞዝተኛ ማለት ነው። ኤግዛክትሊ። ሰው የሆነ ሰዓት ላይ መስራትህን ከሆነ ሪዋርድ ጋር አታች ካደረከው ያ ሪዋርድ ሲነጠቅብህ መስራት አትችልም። ሰው ረጅም ጊዜ ያለማቋረጥ ሊሰራ የሚችለው ስራውን የሚወደው ሰው ነው። አበቃ። tell us about your love life. ስለ ፍቅር ህይወት ንገረን። ፍቅረኛ አለ ወይ? ምክንያቱም I have a question. Of course you do. Obviously. አግኝተነው እንዳይ ነገር አሁን ላይ ፍቅረኛ የለኝም ግን አምንበታለሁ። ማለት ይሄ እንዴት ነው አንዱ በህይወት ሰክሰስፉል መሆን ያለብኝ ብዬ ለራሴ ከማስቀምጣቸው ነገሮች አንዱ ስኬታማ የሆነ ቤተሰብ ነው። እግዚአብሔርን የሚወድ እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ቤተሰብ ድሮኝ ይፈልጋለሁ። ወደፊትም ላይሆን ይችላል አይ ዶንት ኖ። ግን እንዴት ነው እግዚአብሔር በህይወቴ ታምር እንዲሰራ ቦታ በመስጠት አምናለሁኝ እና ሁሉን ነገር በእኛ አሁን ባለችንበት ትንሽ የአይምሮ ካልኩሌት አድርጌ ምናምን ልደርስበት አልችልም። ከኔ የሚጠበቀው ራሴን ጥሩ ማድረግ ነው። አሁን እንዴት ነው አንዳንዴ እኮ ጥሩ ሪሌሽንሺፕ ምናምን አሪፍ ልጅ ምናምን ትፈልግና ጣቱ የሚጠቆመው ወደ አንተ ነው። ያንን ፐርሰናሊቲ የሚስብ ሰው ሆነ ትገኛለህ ወይ ነው። ራሴ ላይ ከሰራው መጥፎ ነገር ካላደረኩ ራሴን ካላበላሸሁት ራሴን ከጠበቅኩት እግዚአብሔር የራሱ የሆነ የሚሰራበት ነው አሰራር አለው። አንዳንዴ እኮ የሆነ ጸሎት ታደርግ ይችላል ፓርትነር አይደል ደና ሚስጠኝ ደና ባል ስጠኝ ምናምን ልትል ይችላል። ጸሎት ታደርግ ግን ከነ እንትኑ ታደርግ ከነ መንገዱ ታደርግ በዚህ በኩል መጥቶ በዚህ በኩል እንዲህ አድርጎ ይሄን ለብሶ ምናምን ልትል ይችላል። እንደዛ ይሰራል ብዬ ነው ማናጀር ካልሆንክ ትላለህ እግዚአብሔር ስራ ላይ እንዲህ አድርገህ ካልሰጠኝ ትለዋለህ። እኔ እንደዛ ይሰራል ብዬ ስለማላምን the best thing that I can do is ራሴን ፕሮቴክት ማድረግ ጥሩ ነገር መስራት ጥሩ ሰው ሆኖ መገኘት ከዛ የሰጠኝን ኦፖርቹኒቲ በስነ ስርዓት መጠቀም ነው።
ስቴፕ ባይ እንደ ጓያ ነቃ የፊቱ ነው የምትሄደው። ያችን ቀጣይ ስቴፕ እያስተካከል የሆነ ጊዜ ይኖራል ሎንሊ የምትሆንበት ፔሪድ። በቃ ኦልራይት አሁን ብቻዬን ያለሁት ለራሴ ነኝ ያለሁት የሆነ ነገር እየሰራሁ ነው። ቀጣይ እንዴት እንደሚሄድ አላውቅም፣ ግን አትሊስት እነዛ መጥፎ ባህሪዎችን አቁሜያለሁ። አትሊስት አልጠጣም፣ አትሊስት መጥፎ ጓደኞች ጋር ህንጋብ አላደርግም፣ አትሊስት በየቀኑ ክለብ አልሄድም። ስለዚህ የሆነች ወንበር አለች ለስራ የማቃትን ነገር በሙሉ በየቀኑ መስራት ልጀምር። ያ ራሱ ቢልድ እያደረገ ይመጣል ካራክተርህን። ግን እያንዳንዷ ፔሪድ ግን በጣም ታም ነበር። ሞስሊ ሰዎች የሚያስፈራቸው ስለማያውቁት ያስፈራል። አሁን እኔም ስለማላውቀው ገቢዎች ብዬ በጣም ነው ሰፈር ያደረኩት። you have no idea ምንም ክሎ አልነበረኝም። ትንሽ ነገር ተሳሳኩ መታሰር ነበር ይመስለኝ አይደል? በቃ እሱን እንድታስረዳን ነው። እኔም በጣም ነው ማለት ጭራሽ የማታውቂው ዝግት ያለ ነገር ነው። ስለዚህ ላይ አሁን አስተምረዋለሁ like week 8 ላይ ሶሻል ሚዲያ ማርኬቲንግ ኤጀንሲ የሚጀምር ሰው ሙሉ ይሄ ነው በቃ የቢዝነስ ኤዱኬሽን ነው ዋናው ፓርት ኮርስ ከስክራች ጀምሮ። አይ ነው ሰው በጣም ነው የወደደው። ገርሞኛል። እንደውም ምናልባት ላይፈልጉት ይችላሉ ብዬ ነበር። ሰው እኔ እንትን አውጥቼ ንግድ ፍቃድ አውጥቼ ከዛ ደረሰኝ ማሳተም ነበረብን እና ማን ጋር እንደሚሄድ አላውቅም። ንግድ ቢሮ ስትገቢ ትላልቅ ሰዎች በፋይናንስ ተልከው ምናምን ይተዋከቡ ነውና ሊያዳምጥሽ የሚፈልግ ሰው ይብን የለም። እዛ ሄድ ቀናው ላይ ምድር ያስከው አምጣ ወረቀት ነው ይሄ አደዛ ወከባ ነው ማለት አይነግሩሽ ምን እንደሆነ 6 ቁጥር ላይ ይልሻል። 6 ቁጥር ላይ ሰልፍ አለ። ይሄ ሆነ ያለው አሁን ይሄ 6 ቁጥር ይሄ ነው 6 ቁጥር ነው እኮ ግን ያሹ ወረቀት አንዳንዴ ተመሳሳያለሽ። ይሄ ወረቀትና ከዛ ሰውዬ ጋር ወረቀታችን ይለያያል። ሶትስተት ነው ማለት ብዙ ትራውማ አለው። እውነቴን ነው። በጣም ፔንፉል ነበር። በጣም እኔ አውርቼው አላውቅም፣ ግን በተለይ አዳማ ብቻዬን ተከራይቼ ምናምን የመጀመሪያ ሰሞን ወጣሁበት ሰሞን በጣም ሲበዛ ሎንሊ ነበር። በጣም በሰው ተከብቤ ሎንሊ ነበርኩኝ። እንዴት ነው ሎንሊ ሆንኩ ብለህ አታወራም። በራሴ ጊዜ ነው የወጣው። በራሴ ጊዜ ነው የወጣሁት። ለምን እንደዛ ያደርክ እየተባልኩኝ ግን it was really boring እና lonely ለረጅም ጊዜ እና ያንን ፋይት ማድረግ ብቸኝነት በጣም መጥፎ ዴመን ነው ያስባለሁ። ያንን ብቸኝነት ፋይት ያደረኩት የእውነት የማስበው የሆነ የተሳለ ነገር ኖሮ ምናምን አይደለም። ቀጣይ ሆነቴ like ይችን ካደረኩ ይችን ከጀመርክ ይችን ከሄድክ ለኔ እንደዛ ነበር። እና ምናልባት አሁን ይሄን ቪዲዮ እየተመለከተ ቲኔጀር early 20s ላይ ያለ ምናምን በር ዘግቶ ለመስራት እየሞከረ ያለ ሰው ምናምን ሊኖር ይችላል። የእውነት ብቸኛ ይሆናል ማለት በቃ ሎንሊነቱ በጣም ዲፕ ሊሆን ይችላል አንዳንዴ like it's okay ምናልባት the only way out is through ይባላል ማለት ልትዞረው አትችልም። ስኪፕ አታደርገው በቃ በዛ መንገድ ውስጥ አልፈህ የምትሄደው ከራስህ ጋር ረጅም ጊዜ መስራቱን ከተላመድከው ከዛ በኋላ ከሰው ጋር መኖሩ ምንም ነገር ማድረጉም አይከብድም። አራት ፍሎር ሙሉኛ ድርጅት ነው። በስማ እና ዛሬ ጎሚቆም ጨርሷል። ዛሬ ጂፕላስ ፎር ነው የሆነ ጉልበት ነው አይፈልጋልና እግሩን ስፖርተኛ ነው እግሩ ጣጣጣ ማለት ዮናይል ይላል። የሚለው የስሜ ኢኒሻል ነው። ዮናስ ለሚለው የሚጀምረው ከዛ ናይል ማለት አባይ አይደል? አባይ የእናቴ ስም አባይ ነሽ ነው። ኧረ እባክህ እዚህ ጋር መታ ፎቶ ተነስታለች ማይማ። ኧረ እባክህ እዚህ ጋር ናይል የኔ ነው ምናምን ብላ አንተ ደስ ጀመረው። ስለዚህ ወርኪንግ ስፔስ 20 ምናምን ሰው እዚህ ኦፊስ አለ። ኦኬ ሶ ዮናይል ካምፓኒ 20 ምናምን ሰው አለ። ከ25 በላይ ሰራ ሪሞት የሚሰሩት ምናምን ፓርት ታይመሮቹ ከተቆጠረ ደግሞ አንዳንዴ 30 እናልፋለን እንደሚሰራው ማለት ነው። ኦኬ እኛው ጋር የምታየው ኬሌክስ ይላል ከኋላ። ኬሌክስ ኤዱኬሽናል ፕላትፎርማችን ነው። ኬሌክስ ዲፓርትመንት ደግሞ እዚህ ጋር ነው። ዲጂዎቹ ሁሉም ይሄ ሲካጎ አይሰሙ እዚህ ጋር አሉ። እዛም ጋር ደግሞ የዮናይል ክላይንት ሰርቪስ ሲኒየር ኤዲተራችን ደግሞ እዛ ጋር አለ። ኦኬ ሞሮለስ እንደዚህ ነው። ክሬቲቭ እንትን ሲሆን ክሬቲቭ ስራ ሲሆን የሚሰራው ኤቭሪዋን ኢንተራክት ማድረግ አይቀርም። ያን ስራ ከአንዱ ጋር መቀላቀሉ ስለማይቀር ሆነ ብለን ነው በተናደርክ ነው ሁሉም ሰው እርስ በርሱ ኢንተራክት እያደረገ እንዲሰራ ያደርጋል። እንትን የለኝም። ከድሮም ቢሆን ኋላ በር ነው የምቀመጠው። ከአራተኛ ከአምስተኛ ክፍል ጀምሮ ኋላ በር ነው የምቀመጠው። እሺ ከዛ በቃ ይሄ ኤዱኬሽን ላይ አሁን ያለውን ትሬንድ ስንመለከተው በጣም ብዙ ወጣት አለ። አብዛኛው ወጣት እንደሚሰራ ያቅም በህይወቱ እኛ የምንሰራው ነገር ተአምር የሚሆንበት አለ። ይሄማ የሀብታም ልጅ ነው የሚል አለ። ይሄማ የሆነ ነገር ተሰጥቶት ነው 666 የሚለኝ ሰው አለ። ይሄ ሁሉ ነገር ደርሷል እንዴ? አንተ ደርሶኛል 66 ደርሶኛል። አንዲት ልጅ ነች አስቱ ባለፈው ሂጄ 66 ይሏል ምናምን እኔ ዲፌንድ ማድረግልህ ምናምን ነገር አለችኝ። ምን እንደምላት ቴንኪው ለማለት ብላ ይቀበል። አይ ተመስገን ነው እንኳንም 67 አላሉ። እሺ ሰው ይሄ ሁሉ የሚሆንበት ምክንያት ሰው ሪያሊስቲክ አይመስለውም። አሁን ላይ ያለው ኦፖርቹኒቲ ጥቂት ሰዎች ያውቁታል ካለው ፖፑሌሽን አንፃር ስናየው፣ ግን ሌሎች ሰዎች አያውቁትም። አብረው የሚሰሩት ልጆች ግን ማለት they can find that for free yes
በየቀኑ እየሸራረፉ መጠየቅ ብቻ እየሸራረፉ ምሳ ላይ ደግሞ ደስ አይልም። መጥተው ሲጠይቁ ሰራተኞች ለመማር ብለው ሲጠይቁ እንዲህ ሞክሬ ነበር ይሄን መጽሐፍ ጥያቄ ላይ ቢሉ ዋው በጣም ራስን ስለምታይበት እኮ ነው። አሁን ብዙ ነገር አስፈልጎ ምናምን አይደለም ሲጠይቁ። አሁን ቀደም መሰረ ጠዋት ሳስተምራቸው አንዷ ልጅ በጣም ደስ አላት ምናምን ሲባል you have no እንዴት እንደረካው ማለት ነው። ይሄ ቢገባቸው ከታች ያሉ ሰዎች ቢገባቸው ይሄ ማለት ሪሌሽንሺፑም ጭምር ነው። ላይክ እኔ የምቀጥራቸው ሰዎች እኔ ሁሉ አልፈው እንዴት ነው የምፈልጉት አችሉም ግን እስቲ ሞክሩት። ገብቷል ምን ላይፌን ስለማቀው እንዴት እንደ አትሩቹ ሃርድ ወርከር ስለሆንክ yes ከነሱ ላይ ስለምትሰራ I would like if you outwork me I respect the game። እዚህ ጌም ላይ እኔ ሪስፔክት ማድረጋቸው ብዙ ሰዎች አሉ። ሳሉት I respect you በስራ የሚበልጠኝ ሰው በእውቀት የሚበልጠኝ ሰው ሪስፔክት አደርጋለሁ። ኮስ የኔ ሰራተኞች ከኔ የበለጠ አውትወርክ አያደርጉኝም። there is no way ለዶ ዓለም ላይ ቢቀርግ ብለህ ዓለም ላይ አይደለም እዚሁ ሀገር ነበረኝ። እዚህ ሀገር ማን ነው ምን አለፋ አድቨርታይዚንግ ስፔስ ላይ ስገባ የዛሬ 3 ዓመት ጥሩ ገንዘብ እኮ እየሰራው ነው። በወር 100,000 ነው እየሰራው። የዛኔ ተቀጥሬ መስራት ፈልግ ነበር። ማን ነው ትልቁ ካምፓኒ ቢሰጥ ዘሌማን አይ ዊሽ ዘሌማን ገብቼ የሱ ኤግዜኪቲቭ አሲስታንት በሆን ማየት ነው የምፈልገው ነው ኤቭሪ ኦፕሬሽን። ደግሞ ይኸውልህ ብዙ ሰው ያልነቃው ነገር አሲስታንቱ ነው ስትገባ ማለት ነው you can talk to anyone ሁሉም በር ላንተ ክፍት ነው ማየት ትችላለህ። ገሌም ነው የሚሰራው። ግን እኔ ምን ያህል ኮንሺየስ እንደሆንኩ ስለማቅ እዛ 6 ወር ብቆይ ሙሉ ነገሩን በልቼ መውጣት እችላለሁ። ይሄንን በምን እንዳየው ልንገርህ። this is very very interesting። ትንሽ ቢዝነሱ እያደገ ሲመጣ የተሻሉ ሰዎችን አፎርድ ማድረግ ስትችል ኤክስፒሪየንስ ያላቸው ሰዎች ይመጣሉ። እነዚህ ኤክስፒሪየንስ ያላቸው ሰዎች ከሌላ ኤጀንሲ ከሌላ ቢዝነስ ይዘውት የሚመጡት እውቀት ቢዝነሱን ያሳድገዋል፣ ያስተምሩናል። አሁን እንዲህም መሆን ይቻላል ለካ አሁን እንዲህም ለካ መስራት ይችላል። ኢማጂን ያችን እኔ ገብቼ ባገኛት ነው ፈልገው ጉዳይ። እዚህ ጄኔሬሽን ይሄ ፒክ የሚባለው እድሜ ላይ ነው ያለነው። እናንተ አቬሬጅ የሚባለው በቃ ይሄ አሁን ወጣቱን መምሰል እንችላለን ብዬ አምናለሁ። አብዛኛውን ወጣትና በደንብ በዙሪያችን ውስጥ እዚህ ስቱዲዮ ውስጥ ስንት ወጣት አለ። ስንወጣ የምናገኘው በጣም ብዙ እኛን ይመስል ወጣት አለና እስካሁን ካየኸው በአገልግሎትም እስካሁን በቆየህበትም ትልቁ የዚህ ጄኔሬሽን ፈተና ብለህ የምታስበው ምንድነው? ትልቁ አሁን ቻሌንጅ እያደረገ ያለው ወጣቱን ምንድነው ብለን ማንሳት እንችላለን? አክቹአሊ ይሄንን ርዕሰ ጉዳይ ለምቦታ ጠይቄ ያወራሁበት ይመስለኛልና እና እኛ እንደ ትውልድ አለብን ብዬ የማስበው ትልቁ ችግር የሆነ ለእግዚአብሔር ጊዜ ማጣት፣ ለነፍስ ጊዜ ማጣት ነው። ማለት ውስጣችን እኮ ፍላጎቱ አለ። ፍላጎት የማጣት ምናምን ጉዳይ ሳይሆን we don't know how to manage it ነው። አሁን ከመንፈሳዊ ህይወት አንፃር እስከዛሬ ሲነገረን የሆነ አይነት ፕሮሰስ አለ። ካን ሶ ስፒሪቹዋል ሲሆን ወይ ከእግዚአብሔር ጋር ያለ ሰው እንትን አድርጎ ተብሎ የተነገረን ፕሮሰስ አለን። ልክ ገና ስናስበው ያደክመናል። ምክንያቱም እኛ በጣም ቢዚ ሰዎች ነን። ስራ በጣም ቢዚ ያደርገናል። ኑሮ በጣም ቢዚ ያደርገናል። በጣም ብዙ ሪስፖንሲቢሊቲዎች አሉብን ምናምን ነገር ኮቅድግ እንደዛ የሚነገሩን ፕሮሰሶች ሁሉ መሄድ የምንችልበት አቅም ጊዜ ያለን አይመስልም። የምትፈልጉት ቦታ ላይ ያልሆናችሁት ሰንፋችሁ ወይ ምን ማድረግ እንዳለባችሁ ሳታውቁ ሳይሆን እንዲሁ በግምት ስለምትኖሩ ነው። በቃ እንዲሁ ነው። በየቀኑ የተለመደ ነገር ሊሆን ይችላል የምታደርጉትና ይሄ ነው ስታክ አድርጋችሁ እንድትቀሩ የሚያደርጋችሁ። ሰክሰስፉል የምንላቸው ሰዎች ያላቸው አንድ ኮመን የሆነ ነገር ምንድነው? ህይወታቸው በሲስተም ነው የሚመራው። ኤቭሪዴይ ሲስተም አላት።